ለትልቁ አንጀት ካንሰር ተጋላጭ የሆኑ ሰዎች ማን ናቸው? በአሁኑ ሰዓት ከድሮ ከተለየው ባህሪውን ቀይሮ የትልቁ አንጀት ካንሰር በእድሜያቸው ከ50 ዓመት ያነሱ ሰዎች ላይ መታየት ጀምሯል። እንደውም እኛ ሀገር በተደረገ ጥናት ወይም ኢትዮጵያ ውስጥ አብዛኞቹ ሰዎች ከ45 እስከ 50 ዓመት እድሜ ውስጥ ያሉ ሲሆኑ ከሌላ ከዌስተርንስ እና ከውጭ ሀገር ከምናውቀው ዳታ የተለየ ሆኖ እናገኘዋለን። ሌላ ሀገር አብዛኛውን ጊዜ እድሜያቸው ከ60 እስከ 70 ያሉ ሰዎችን የሚያጠቃ ወይም እነዚ አይነት ሰዎች ላይ የሚገኝ ነው። ነገር ግን ኤርሊ ኦንሴት ወይም ደግሞ ከ50 ዓመት በታች ያሉ ሰዎችን በማጥቃት ላይ ይገኛል። ከዛ በተረፈ ደግሞ በቤተሰብ ወይም በራሳቸው የትልቁ አንጀት ካንሰር ያለባቸው ሰዎች፣ በአፈጣጠር ደግሞ የጄኔቲክ ወይም ዘረመል ችግር ያለባቸው ሰዎች ለዚህ ነገር የተጋለጡ ናቸው። ከዚህ ባለፈ ደግሞ የተለያየ አይነት ላይፍ ስታይል ለካንሰር አጋላጭ የሆነ ላይፍ ስታይል የሚከተሉ ሰዎች፣ እነዚህ ሲጋራ የሚያጨሱ፣ አልኮል የሚጠቀሙ፣ ሴደንተሪ ላይፍ ወይም እንቅስቃሴ የሌለው ህይወት ያላቸው ሰዎች፣ ከመጠን ያለፈ ውፍረት ያላቸው ሰዎች፣ እንደዚህ አይነት ሰዎች ለትልቁ አንጀት ካንሰር የተጋለጡ ናቸው። ከዚህ ባለፈ ደግሞ የተለያዩ አይነት የአንጀት ቁስለት ህመም ያለባቸው ሰዎች ሊኖሩ ይችላሉ። ለምሳሌ እንደ ኢንፍላማቶሪ ባውል ዲዚዝ የሚባሉ፣ ክሮንስ ዲዚዝ፣ አልሰሬቲቭ ኮላይተስ፣ አንጀት ግድግዳን ቁስለት የሚያመጡ ህመሞች ለረዥም ጊዜ ከነዚህ ጋር የሚኖሩና ሕክምናውን በደንብ ያላገኙ ሰዎች ለዚህ ነገር የተጋለጡ ሰዎች ሊሆኑ ይችላሉ ማለት ነው። እነዚህ ነገር ያለባቸው ሰዎች ለትልቁ አንጀት ከሌላው ከአቨሬጅ ምንም ነገር ከሌለበት ሰው ይበልጥ የተጋለጡ ሰዎች ሊሆኑ ይችላሉ ማለት ነው።